ሰላም ጤና ይስጥልኝ ቻናላችን ቤተሰቦች እንደምን አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ ይዤላችሁ የመጣሁት ምንድነው ለዚህች ዓለም ብርሃን የፈነጠቀላትን ታላቁን የፈጠራ ባለሙያ ቶማስ ኤዲሰንን ትንሽ ማስተዋወቃችሁ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ከቆያችሁ ስለ ቶማስ ኤዲሰን የተወሰነ ነገር ግንዛቤ ታገኛላችሁ ማለት ነው። መልካም ቆይታ። እንግዲህ ቶማስ ኤዲሰን በአሜሪካ በ1847 አካባቢ የተወለደ ህፃን ነው። በትምህርት ቤት እያለ አስተማሪዎቹ በጣም ያስቸግራቸው እንደነበረ ታሪኩ ያስረዳል ማለት ነው። ምክንያቱም ቶማስ ኤዲሰን በሚማርበት ጊዜ ቁጭ ብሎ ክላስ መቀመጥ አይወድም ነበረ። ከወንበር ወንበር እየዘለለ ተማሪዎችን እንዲሁም አስተማሪዎችን እንደሚረብሽ ታሪክ ያስረዳናል ማለት ነው። ቶማስ ኤዲሰን በትምህርት ቆይተው መምህራኖቹ በጣም ስላስቸግራቸው አንድ ቀን ደብዳቤ ጽፈው እሱ ማንበብ ስለማይችል ስለነበረ ደብዳቤ ጽፈው ይሄንን ወረቀት ይዘህ ወደ እናት ሂድ ብለው መረጃ ደግሞ ወረቀት ሰጠውት ነበር ደብዳቤ ይዞ ማለት ነው። እና ያን ደብዳቤ ይዞ ሲሄድ ምንድን ነበር የሚል ጭንቅላቱ መረጃ መያዝ የማይችል ደንቆሮ ነው በማለት ለእናቱ ደብዳቤ ጽፈው ከትምህርት ቤት እንዳባረሩት ወይም ደግሞ መልሳ እንዳሰደው ነበረ ለልጁ ደብዳቤ የሰደዱላት ማለት ነው። ነገር ግን እናቱ ናንሲ ትባላለች። ኤዲሰን በልጇ ተስፋ አልቆረጠችም። በዚህ በኤዲሰን በቶማስ ኤዲሰን ተስፋ አልቆረጠችም። ትንሽ ግን ተፈጥሮ የነበረው ችግር ምንድነው? ቶማስ ኤዲሰን ይሄንን ደብዳቤ ይዞ ሲመጣ ከፍታ ስታነበው ምርር ብላ አልቅሳ ነበር። ይሄንን ደብዳቤ ስታነበው ማለት ነው። በጣም እንዳዘነች በጣም በቃ መቋቋም እንዳቃታት ያንን ጉዳይ ታሪክ ይናገራል ማለት ነው። ግን ያንን ተቋቁማ በቃ በጣም ያንን ነገር ተቋቋመችና ምን አለችው ልጇ እንዲህ አለችው፣ ልጄ ሆይ አስተማሪዎች አንተ በጣም ጎበዝ ስለሆንክ እኛ ማስተማር አንችልም፣ ስለዚህ ቤትህ ሆነህ ተማር ብለውሃል ብላ ነበር ያንን ደብዳቤ እሷ የጻፈችለት ማለት የተረጎመችለት ማለት ነው። እና ይህ ለቶማስ የስኬቱ ጉዞ መሰረቱ የተጣለ እዚህ ላይ ነው ብለው ያምናሉ አንዳንዶቹ። ምክንያቱም አንድ ሰው አምሮ እሰራዋለሁ ብሎ ካመነ ይሰራል፣ እሰራዋለሁ ብሎ ካላመነ ደግሞ አይሰራም ስለሚሉ ማለት ነውና ይሄንን በማድረግ መጻሕፍትን እየገዘች እናቱ በጣም ብዙ መጻሕፍትን እየገዘች እንዲያነብ ብዙ ነገሮችን እንዲሞክር በቃ ጥረህ ግረህ ብላ የሚለው ወይም ደግሞ አንድን ነገር በሙከራ በመማር በቲዮሪ ሳይሆን በሙከራ አግኝ የሚል ፕሪንሲፕል ነው እናቱ የሰጠችው ማለት ነው። እንግዲህ ይሄንን ባህሪ ይዞ ያደገው ቶማስ ኤዲሰን ብዙ ነገሮችን የፈጠረ ቢሆንም ዓለም ግን ይበልጥ የምታወቀው በኤሌክትሪክ አምፖሉ ፈጠረው ነው። በወቅቱ ሰዎች በሻማና በጋዝ መብራት ነበር የሚጠቀሙት። ኤዲሰን ግን ለረጅም ሰዓት የሚበራና ደህንነቱ የተጠበቀ አምፖል ለመስራት በቃ በመቁረጥ ነው የተነሳው እና ፈተናው ግን ከባድ ነበረ ለኤዲሰን። አምፖል ውስጥ የሚቀመጠው ክር ወይም ይሄ ምንድነው ይሄ ፋይላመንት የምንለው ነገር በፍጥነት ይቃጠልበት ነበረ። ኤዲሰን የተለያዩ ኬሚካሎችንና ቁሳቁሶችን እየቀያየረ ለሺህ ጊዜ አንዳንዶች እንዲሁም ለ10,000 ጊዜ ሞከረ ይሉታል። እና ጓደኞቹ ለምን ተስፋ አትቆርጥም? ለሺህ ጊዜ እኮ ወድቀሃል ሲሉት እርሱ ግን ምንድን ነበረ መልሱ? አልወደኩም፣ የማይሰሩ 1000 መንገዶችን ለይቻለሁ በማለት ስራውን ቀጠለ። በመጨረሻም በ1879 ከሰል የለበሰ የጥጥ ክር በመጠቀም ለ13 ሰዓታት ተከታታይነት ባለው ምንም ሳይጠፋ ብርሃን የሚሰጥ አምፖል መስራት ቻለ ማለት ነው። እና በኋላ ደግሞ የቀርከሃ ፋይበር በመጠቀም እስከ 1200 ሰዓታት የሚያበሩ አምፖሎችን ማዘጋጀት ችሏል ማለት ነው። እንግዲህ ኦልሞስት 1200 ሰዓታት ማለት ወደ 50 ቀን የሚቆይ መብራትን ወይም ደግሞ ይሄንን አምፖልን ፈጠረልን ማለት ነው። እንግዲህ ኤዲሰን አምፖልን ብቻ ሳይሆን ድምፅ መቅጃ፣ የመጀመሪያውን ተንቀሳቃሽ ምስል ማሳያ ወይም ደግሞ ይሄን ሞሽን ፒክቸር ካሜራ የምንለውን የፈጠረ ሰው ነበረ። በህይወት ዘመኑ ከ1000 በላይ የፈጠራ መብቶችን ያስመዘገበ ታላቅ የፈጠራ ሰው ነው። እንግዲህ ይሄ ሰው 1000 አስቡት እንግዲህ 1000 የፈጠራ ወይም ደግሞ እሱ የፈጠራቸው መብቶችን አስመዝግቦ ያለፈ ሰው ነበረ ማለት ነው። እንግዲህ ቶማስ ኤዲሰን አንድ ታዋቂ ንግግር አለው። ሊቅነት ወይንም ይሄ ጂነስ የሚባለው ነገር 1% የተፈጥሮ ችሎታ ሲሆን
99%ቱ ግን ጥረትና ላብ ነው ይል ነበረችን በተደጋጋሚችን ነገር ይናገር ነበር። እንግዲህ የእርሱ ታሪክ የሚነግረን በትዕግስትና በትጋት ከሰራን የማንቀይረው ጨለማ እንደሌለ ያሳየናል ማለት ነው። ይህች ዓለም በጨለማ ወይም በሻማና በኩራዝ ትኖር የነበረችውን እሱ ዛሬ እንግዲህ በየከተሞቹ የምናያቸውን አምፖሎች ሰርቶ ያሳየን ስለሆነ እንግዲህ እንሰራዋለን ብለን ከተነሳን ማናቸውም ነገር እንደምንሰራ እንማራለን ማለት ነው፣ ከሱ ስራ ማለት ነው። እናንተስ አሁን ዛሬ ላይ በምን ነገር ተስፋ የቆረጣችሁበታል? እንደሱ ተስፋ ቆርጣችሁ የተዋችሁት ነገር አለ ወይስ ደግሞ እንደሱ እንሰራዋለን ብላችሁ ያመናችሁት ነገር አለ? እስኪ ኮሜንት ሴክሽን ላይ ተስፋ የቆርጣችሁበትን ነገር ወይም ደግሞ እናንተ ለመስራት እንደ ቶማስ ኤዲሰን ተስፋ አልቆርጥም ያላችሁበትን ነገር አካፍሉን እስኪ እናንተ። እንግዲህ የኤዲሰን ጽናት ለራሳችሁ ህይወት እንዴት ትጠቀሙበታላችሁ? አሁን ኤዲሰን 1000 ጊዜ ሙከራ ማድረግ ማለት እኛ ምን ያህል እንሞክረዋለን? ሀሳባችሁን ኮሜንት ላይ መጻፍ ትችላላችሁ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ እንዲሁም ለሌሎች እንዲዳረስ ሼር ብታደርጉላቸው ቻናሉን ትደግፋላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ስላዳመጣችሁኝ አመሰግናለሁ። ባይ ባይ።